እግዚአብሔር ላይ በመደገፍ የሚኖረው ኑሮ እግዚአብሔር አምላኬ ነው ጀሆቫ ጃራ የሚለው ኑሮ መኖር እስካልጀመርክ ድረስ እውነተኛ መኖር አትችልም። በደሞዝ ላይ በስራ ላይ መንጠልጠል የምትፈልግ ከሆነ እግዚአብሔር እዛ ላይ አንጠልጥሎ ባዶህን ያስቀራል። ከዛ ተሳስቻለሁ እግዚአብሔር ሆይ የምታኖረኝ አንተ ነህ፣ ምንጭ አንተ ነህ። ደግሞ ይሄንን የፈለከው ሰዓት ላይ እኔን ጠይቀህ መውሰድ ትችላለህ። የኔ የሆነ ነገር የለም። እንኳን ንብረቴ እኔ ራሴ ያንተ ነኝ ማለት ሲጀምር እንዴት እንደሚሰማ አይታወቅም። ብር ጠራኸኝ ጋሼ ይሄን ሁሉ አመት አሁን ደስ ነው። እስቲ እኔ ክርስቶስን እመስላለሁ በለው። ይኸውልህ እግዚአብሔር መገኘት ህልውና ህይወት ላይ የበዛ ሲመጣ ትፈልጋለህ። በቃ ተለምነህ ነው የምትፈልገው። ተለምነህ እባክህ ተብለህ ነው የምትፈልገው። የመለመን ታሪክህ ለዘላለም ትዝ እስከማይል ድረስ እግዚአብሔር ያጠፋዋል። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ህልም እንጂ እውን አልመሰለንም ተብሎ ተጻፈ። ህልም ወደሚመስል አይነት በረከት ውስጥ እግዚአብሔር ይጣል። ብዙ መከራ ያለበት ሰው በህይወቱ ምንም መከራ አይቶ ከማያውቅ የበለጠ እግዚአብሔር የማይፈልገው ሰው አይደለም። የእግዚአብሔር ዓላማ ያለበት ሰው ከየትኛውም ሰው የበለጠ ብዙ መከራ ያስተናግዳል። እግዚአብሔር ለትልቅ ነገር የፈለገው ሰው ከሰዎች ሁሉ የተለየ መዘግየት፣ ማልቀስ፣ ተስፋ መቁረጥ ይደርስበታል። ከእግዚአብሔር ባህሪ ምንድነው የማትወደው ካላችሁ ይሄንን ነው። ከወደድከኝ ከመረጥከኝ ከፊት ለፊቴ ክብር ካለ 13 ዓመት እንደ ዮሴፍ እስር ቤት መግባት እኔ ምን ያደርግልኛል? እንደ ኤርሚያስ ጉድጓድ ውስጥ መግባት ምን ያደርግልኛል? እንደ ዳዊት ስርቻ ለስርቻ ለዓመታት ጫካ ውስጥ መግባት ምን ያደርግልኛል? እንደ አብርሃም 25 ዓመት መጠበቅ ምን ያደርግልኛል? እንደ ያዕቆብ 14 ዓመት ለራሔል መከራ መብላት ምን ያደርግልኛል? እሱ መንገዱ ነው። እግዚአብሔር ካንተ አንተን እስኪያፋታ ድረስ አይገለጥም። እዚህ አሮጌውን ሰው ዛሬ በኢየሱስ ስም አውልቀን ጥለዋል። አሜን። በመከራ ከምታወልቀው በሰላም አውልቀው።